ፈንድድ አካውንት ትሬድ እያደረጋችሁ ቻሌንጆቹን ብታልፉ እንኳን ፔአውት እንዳታገኙ የሚያደርጉበትን መንገዶች ላሳያችሁ። ዋነኛ የሚጠቀሙት ነገር እንግዲህ ህጎችን ነው። እነዚህን አደገኛ ህጎች በግልጽ ሳይሆን ደበቅ አድርገው ነው የሚያስቀምጡት። እነዚህን እንግዲህ እኔ በተንተን አድርጌ ላስረዳችሁ። የመጀመሪያው ኮንሲስተንሲ ሩል ነው። ይሄ ኮንሲስተንሲ ሩል ከ20% እስከ 50% ሊሆን ይችላል። ምን እንደሆነ ልንገራችሁ። 20% ኮንሲስተንሲ ሩል እንውሰድና ለምሳሌ ፈንድድ አካውንታችሁ ላይ $1000 ሰራችሁን በል። ከዛ $1000 ውስጥ በአንድ ቀን ወይም ደግሞ በአንድ ትሬድ ከ$200 በላይ መስራት አትችሉም። ይሄም ማለት $1000 ስትሰሩ የምትወስዱት እያንዳንዱ ትሬድ ከ1000 20% በታች መሆን አለበት ማለት ነው። ወይም ደግሞ ኮንሲስተንሲ ሩሉ በቀናት ከሆነ እናንተ ከምታገኙት አጠቃላይ ፕሮፊት የአንዱ ቀን ፕሮፊት ከ20% መብለጥ የለበትም። ይሄ ደግሞ አሪፍ እየሄዱ ያሉ ትሬዶችን ቶሎ እንድትዘጉ፣ ብዙ ትሬዶችን ደግሞ ሳፈልጉ እንድታደርጉ ያስገድዳል። አብዛኛው ፕሮፈርም እንግዲህ ዋጋቸውን ቀነስ ያደርጉና እነዚህ ሩሎች የማታያቸው ቦታ ደበቅ አድርገው ያስገባሉ። ሌሎችም አደገኛ ህጎች አሉ። እነሱን በቀጣይ ቪዲዮዎች አሳያችኋለሁ። እናንተም እንዳስረዳችሁ የምፈልጉን ነገር ካለ ኮመንት ላይ አሳውቁኝ። ቴሌግራማችንን ጆይን አድርጉ። ፎሎ እና ላይክ